እውነተኛ ሚስት ከእግዚአብሔር ዘንድ እንደሆነች እኔ ምስክር ነኝ ይለናል። በ14 ዓመቱ ኑሮን ለማሸነፍ መኪና በማጠብ ይተዳደር የነበረው ልጅ ዛሬ ላይ ግን በኑሮም በሚስትም እንዲሁም ደግሞ በልጆችም ጭምር እግዚአብሔር ባርኮታል። የእናትን ፊሊንግ አላቀም ነኝ። እናታችን በልጅነት በእኔ አብሶ የመጨረሻ ልጅ ስለሆንኩኝ በጣም በልጅነቴ ነው የሞተችው። ስቲል ነው ፒክቸሯን በፎቶ ነው የማውቀውና ጆሮ ላይ የሚቀር ድምጾች ናቸው ያሉት። ትምህርቷን ልጨርስ ነው ለምን ፕሮሚስ አላረግላት ብላስክ አልጠበቀችም። በርክክ አልኩልህ። በምን አይነት መንገድ ህይወቱ እንደተቀየረ ሊነግረን እዚህ ድረስ በኃይሉ ካሳዬ መጥቷል። መኪና ገዛው። መኪና ገዛክ? አንበሳ ናት ምናምን ብለ መኪና እንደምታጠብ ምናምን ታውቃለች? ታውቃለች። እስከ ብሩሽ ትሄዳለህ? በቃ ድጋሚ ሀፕን አደረገ። ተለያያችሁ? ድጋሚ ተለያየ። አልትራሳውንድ ምናምን ስታይ ፌል አድርጓል። በጣም ከባድ ሞመንት ነበር። ምክንያቱም በጣም ነው የምወዳት፣ በጣም እንድትጎዳብኝ አልፈልግም ነበርና ከባድ ታይም መጣ። ወደ 3ኛ ወር አካባቢ ላይ የሰማነው ዜና 3ኛ ወር ደርስ ቼክአፕ ስቴጅ የሰማነው ዜና የማጠብቀው ዜና። እንዴት? እግዚአብሔር እንደሚከስ። ትክክል። እግዚአብሔር አንተ በሱ ካመንክ በሱ ከተደገፍክ ሁሉ ነገር እንደሚሆን እንደሚስተካከል። ምን ሰማችሁ? እግዚአብሔር ይመስገን። በጣም ትክክል። ስለዚህ እኔም ላግባ በጣም የምደግፈው ነገር ነው። በዚህ እድሜ እኔን አሁን አይተህ አንተ ማግባት አለብህ። የሚያስደምም ታሪክ ለመስማት ተዘጋጁ። በኃይሉዬ እዚህ ድረስ አክብረን ስለመጣ በጣም እናመሰግናለን። እስኪ እንዴት ነው በ14 ዓመት ትምህርት አቋርጠ መኪና አጥበ እዚህ የደረስከውና ደግሞ የፍቅር ህይወትንም እግዚአብሔር ረድቶ ከዚህ ድረስ በመድረስ እስኪ ታሪክን እስኪ ንገር። እንዴት ነበር በ14 ዓመት ከቤት የወጣው? አመሰግናለሁ። ቴንክ ዩ ዳጊ። እሺ ኦልሞስት በ14 ዓመት ነው ትምህርት አቁሜ ስራ የጀመርኩበትና ትምህርት ያቆምኩበት ትልቁ ምክንያት አባታችን ብቻውን ሆኖ እንዳሳደገን ትንሽ ቤተሰብ ላይ እየደረስን ስንመጣ ጫና እንዳይበዛበት በሚል በራሴ ተነሳሽነት እሱ አቁም እንደዚህ የሚል አይነት ሐሳብ ምንም የመጣ ሐሳብ የለም። ግን እኔ ውስጤን ሁሌ የሆነ መንጭቄ መውጣት እፈልጋለሁ። በቻሌንጅ ማለት ነው። በስራ ማገዝ እንፈልግ ነበርና በቃ ማቆም አለብኝና በቃ ማገዝ አለብኝ ምናምን ነገር ብዬ ወሰንኩኝ። እሱን ለማገዝ እሱን ለማገዝ ቤተሰቦቼ የመጨረሻ ልጅ ነኝ። ግን በሰዓቱ ለምን እንደወሰንኩት ሁላ ይገርመኛል። ግን ትክክል ነኝ አሁን ላይ የማልጸጸትበት ታይም ላይ ነኝ ያለሁት። ምክንያቱም ያለፉት ነገሮች እንዳለ በላይፍ ውጤታማ ነኝ ብዬ አምናለሁ እንጂ ውጤታማ ባልሆን ኖሮ እጸጸትበት ነበር ብዬ አምናለሁና ልክ 14 ዓመት ላይ ከቤት ወጣክ ስራ ለመስራት? ከቤት ሳይሆን ያው ስራ ለመስራት ወጣሁኝና ምን እንደምሰራም ግን አላሰብኩትም ነበር። ግን የሚገርመ ተማሪ ያለው ክረምትን ጋራጅ ሰራ ነበር። ጋራጅ ሰርቼ ክረምትን በሰራውበት ለበጋ ትምህርት የሚያስፈልገኝ ነገር አሟላ ነበር። ቻሌንጁን ከዛ ጀምሮ ነው ለፋዘር መቀነስ ፈልጌ ነበርውና ያንን አደረገ ነበር። ከዛ ሲቀጥል ደግሞ አካባቢያችን በጣም የተወሰነ እንቅስቃሴ ያለው እንደ ልጅ ትላላካለ ብር ማግኘት ሲምፕል ነው። የት አካባቢ ነበር? ራስ ደስታ ሆስፒታል ጀርባ ነው ሰፈሬ። በጣም ደስ የሚል ሰፈር ነው ያለኝ እና ኖርማል ብር ማግኘት እንትኑ ያን ያልከባድ አልነበረ። የስራ እድሎች ነበሩ እዛ ነበሩ። በቃ ትላላካለ ልጅነቱ ስላለ ማለት ነው። ግን እንዳጋጣሚ አንድ ወዳጅ ታፒሴሪ ቤት እንድቀጠር አደረገኝና 14 ዓመት ነበር በዛ። የመኪና ታፒሴሪ ቤት ተቀጠርኩኝ እና ልክ እዛ እንደጀመርኩኝ እንዳሰብኩት አይደለም። ምን አጋጠመክ? ስራው ከባድ ነው ከኔ እድሜ አንፃር። እቃው ማንት ማለቱ ምናምንና ቀኑ ሙሉ ከመስራቱ ምናምንና ከመድከሙ እንደዛ ሆኖ ሰርተ ተመጣና ቤት ደግሞ የሚጠብቀኝ ስራ ነበር በዛ ሰዓት። ቤት ውስጥ አንዷ እህቴ ዩኒቨርሲቲ ደርሷት ሄዳ ነበርና እሷ ስለሌለች ኩክ ማድረግ ጀመርኩኝ። ራስ ምግብ ታበስላለህ? አዎ ለቤት አበስል ነበርና እዛ ሰርተ መጣ። ከዛ ደግሞ ቤት ደግሞ ምግብ ትሰራለህ? ቤት ምግብ ሰራ ነበርና በጣም ንቁ የምባል ሰው ነኝ። ጧጧት እንቅልፍ የምተኛ ሰው አልነበርኩም እና የሚገርም እዛ ያንን ስራ ጀምር ቤት ምናምን እንትን ባልኩበት ሰዓት በጣም ይደክመኝ ስለነበር ጠዋት አባቴ ነበር ይቀሰቅሰኝ ነበር። ቀስቅሶኝ ነበር ወደ ስራ ሄድ የነበረውና በዚህ ሞመንት በጣም ብዙም አልገፈውበትም። ኦልሞስት ወደ 2 ሳምንት ምናምን ሰራውና ታፒሴሪ ቤት ማለት ነው። እሺ አንድ ጓደኛ አለኝ አስፈው የሚባል ጓደኛ ነበር
ነበር እና እሱ የግል ድርጅት አግማስ የሚባል ድርጅት ይሰራ ነበር እና በዛ ታይም እሱ እድገት ያገኝና እዛ ድርጅት መኪና በማጠብ በመላላክ ሰው አምጣ ይባላል እና እዛው ሰፈር ላይ ያለ ልጅ እሱኮ ስራ ጀምሯል ትምህርት አቁሟል እና ለምን አታናግረው ምናምን ነገር አለ እንትና አናገረኝ ከሱ ጋር ሆነው ሁለቱ አማከሩኝ ብጀምር ይሄ ስራው የሚያናል የሚከብድ አይደለም ሰፈር ነው ጥሩ ድርጅት ነው ምናምን ነገር ተባለ እሺ አልኩኝ ደስ አለኝ እዛ እየደከመኝ ስለነበር ከዛ ካስፍሽ ጋር አወራን እዛ ድርጅት ይዞኝ ሄደ እና በጣም የማከብራቸው ትልቅ አለቃ ነበሩ በታይሙ ሀጂ ኑሩ ይባላሉ እሳቸው ጋር ይዞኝ ገባ ቢሮ በጣም ያስፈራል ትልቅ ቢሮ ነው በዛ እድሜ እዛ ቢሮ ለመገኘት ትፈራለህ እንዴ በጣም እንዴት መጣ በዚህ እድሜ ምናምን አሉኝ አለቃክ ማለት ነው እሺ አይ እኔ መኪና አጥብ ነበር እንደዚህ ለመቀጠር ነው ምናምን ስላቸው እንደዚህ እንዴት ነው ክፍያስ ምናምን አሉኝ እዛ ክፍያ ታፒሴሪ ቤት ሰራ ነበር ስንት ይከፍለዋል ኦልሞስት በሳምንት 100 ብር አልኳቸው በወር 400 ብር ማለት ነው ምናምን ነገር አሉኝ ይበዛል ነገር ምናምን ነገር በሳቱ ደግሞ ትልቅ ብር ነው 400 ብር ኦልሞስት የዛሬ 12 አመት እና እንደዛ ሲሉኝ ችግር የለውም እርሶ ባሉት ምናምን አልኳቸው ችግር የለውም እሺ ያሉኝ ልጅነቴም እንትን ስለሚል ለመቅጠር እንትን አላሉ እዛው ወንድም በቃ እንደ ወንድም አስፋው ዋሱ ነው ምናምን ስራ ተጀመረ እዛ ድርጅት ተቀጠርኩኝ በቋሚነት በ400 ብር ማለት ነው ኖርማል 400 ብር የብሩን እንትን አልተወሰነም ነበር አልወራችሁም ባሉት ችግር የለውም ነው ያልኳቸው በዛ አንድ ወሩ ደረሰ ከዛ በኋላ ደሞዝ ነኝ በየሳም እንተነግራቸው ኦኬ ምናምን ነገር አሉና ብር ሰጡኝ እና አልቆጠርኩት ብሩን ይዤ ወሩ ከደረሰ በኋላ ሰርተክ እሺ ግን አንድ ወሩን በሚገርም ሁኔታ በቃ መኪና በቃ ላቢያጆ እንደሚታጠብ አድርጌ ነበር የማጥበው እና ወሩ ደርሶ ደሞዝ ሲከፈለኝ ደሞዙን እዛ አልቆጠርኩት ሰጡኝ ተቀብዬ ላጣልኩኝ ቤት ገብቼ ለመቁጠር ማለት ነው ገብቼ ስቆጥር ማመን አልቻልኩም 400 ብር ይበዛል ብለውኝ 500 ብር ነበር የሰጡኝ እንዴ 100 ብር ተጨምሮልኝ ማለት ነውና በጣም ደስ አለኝ በቃ ኤክሳይትድ ሆንኩ በጣም ለስራው ልነግር አልችልም ብር 500 ብር በታይሙ ብዙ ነው ከኔም ከታፒሴሪው በላይ ደስተኛው ነው እየሰራው ያለ ስራ በጣም ምክንያቱም ታፒሴሪው አድካይ በታይሙ ከኔ እድሜ ጋር ያደክማል ግን መኪናውን ሰፈር ማጥ ምናምን ስለነበረ የድርጅቶች መኪና ነበር የምታጥበው የድርጅቶች መኪና ብዙ መኪና አለ ብዙ ሹፌር አለ የድርጅቱ መኪና ያለቆቼን ምናምን በጣም አርጊ አሱብ ያጥብ ነበር እና በጣም እየሰራው ይሄ የማደግ እንትኑ በጣም አለኝ በዚህ በማጠቡ ብቻ ለቀር አልፈለኩም ነበር ያው ግቢ ውስጥ መኪና ስታጠብ ወደዛ ታረጋለ በዛ እድሜ ከተነዳ ነበር ያስነዱ ያው ግቢ ውስጥ ተነዳ ነበር የድርጅቱ ግቢ ውስጥ ሰፈርም ላይ ሳጠብ እድሜ በጣም ትንሽ ቢሆንም የመንዳት እንትኑ እንቷለኝ መልካም ሰዎች ታጥብ ነበር ከድርጅቱ ውጪም ታጥብ ነበር ሰፈር ውስጥ አጥብ ነበር ሰፈር ውስጥ አጥብ ነበር የሰፈር ላዳ ምናምኖች አጥብ ነበር መንዳቱን ብዙ እንትን አላለኝ እጅ ፈታክ በደንብ እጅ ፈተው ስታጥብ አጣቢ መኪና የሚያጠብ ሰው የመንዳት እንትኑ በጣም ጥሩ ነው እንቅስቃሴ ስላለው እድል ይኖረዋል በጣም የድርጅቱ አለቃ በጣም የማከብራቸው አጂ ኑሩ በዚህ መንገድ ሳይሆን አንድ ስቴፕ እንዳድግ ፈለጉ እድገት ሊሰጡ ፈለጉ ያ ደግሞ ምንድነው ድርጅቱ ሞተር የለውም ኦኬ የሞተር መንጃ ፍቃድ ላውጣልህ አነስ ያለ ሞተር ገዛልሃለሁ ቅርብ ቦታ እየሄድክ እንትን ትላለህ ምናምን ትላላካለህ አሉኛው የሞተር መንጃ ፍቃድ ሊያወጡልኝ ተስማሙ የተወሰነ ብር ቁብጥል ነበርና አንድ ላይ የመኪና ለማውጣት መንጃ ፍቃድ ጠየቁኝ መንጃ ፍቃድ ትምህርት ቤቱ ማለት ነው ስጠይቅ ይቻላል አሉ የሞተርም የመኪና ክላሱ አንድ ላይ ነው ትምህርቱ ፕራክቲሱ ላይ ብቻ ነው ተባለ ከዛ እንደዛ ስል ብሩ ወደ በሰዓቱ 3600 ብር ምናምን ነበር የሁለቱም አንድ ላይ ነው ለብቻው የመኪናው ለብቻ እሺ ከዛ ቁብ ትንሽ ጥል ነበር ከዛ በመሃል እንደ መኪና የምታወጣ ከሆነ አሉኝና የቢሮ ስታፍ ነበሩ አዲሱና ቲጂ የሚባሉ ነበሩና 500 ብር ሼር አድርጎ 1000 ብር ሰጥ ኤክስትራ ነው 2600 ጨምሬ የሞተሩንም የመኪናውንም እየተማርኩኝ ሁለቱንም ኦልሞስት በተቀራራቢ ጊዜ ጨረስኩኝ ላለቄ ማሳየው ደስ አለው ከዛ በዚህ መሐከል ላይ እየሰራው ነው ማጠቡን የሞተርም የመኪና የሚያስክ ጨረስኩኝ ሁለቱንም የሚያስኩኝ አውቶ ነበር ያወጣሁት የመኪና ማለት ነው እድሜ ገና
ስለነበር አዲሱ አለቄ ልጃቸው በሱ መኪና እሱን አደርሰው ነበር አንዳድህን ምናምን ያህል እና ሹፌር እንሰት በመጣ ሰዓት በራሱ መኪና መላክ ጀመረ። አምኖ ከመኪና ቁልፍ ሰጥቶ የራሱ መኪና ሰጥቶኝ በጣም ቀና ሰው ነው። እሺ ላላክ ጀመረ በመኪናው የቢሮ ስራው ማለት ነው። ያንን እየሰራው በመሃል ሹፌርና ያው ክፍት ስራ መጣ እዛው ቢሮ ከውጭ ሰው ማወዳደርም አልተፈለገም። እዛው እድገት አገኘ ወደ ሹፌርናው አውቶ ነበር በአውቶዬ ማለት ነው ወደ ሹፌርና ገባው። በዚህ መካከል ላይ መኪና በማጥበበት ሰዓት ነው ያውና ባለቤቴን ያገኘዋት መኪና ያጠብኩ ነበር። እኔ ዴቭ የሚባል ጓደኛ አለኝ የቅርብ ሰው ነው። ከሱ ጋር አብራት ትማር ነበር ባለቤቴ። እሺ ያን ታይም ማለት ነው። ከዛ ከሱ ጋር ሲወጡ እንገናኛለን። አንዳንዴ እንትን ሲል ሻይ እንጠጣለን በዛ ታይም ማለት ነው። ከዛ ያው እዚህ ደርሳል ብለን አይደለም ጓደኛ የሆነው በታይም በቃ ጀስት ኖርማል ፍሬንድ መመካከር ምናምን በዛ ታይም ያንን ልታስብ አችልም። ትክክል እና መኪና እንደምታጠብ ምናምን ታውቃለች እስከ ብሩሽ ትሄዳለህ። ጀስት ለዛ እንትን ሳይሆን አሁን በቃ ቁንጣ አድርጌ ኤርገንዶ ክፍተኛ ጫማ አድርጌ በቲሸርት እንትን ብዬ ምናምን አጥቤ በደንብ ሹሼ ሰውጣ እሷን ሸኛታለን ምናምን በዛ መስመር እየቀጠለ መጣና አንድ አመቱን ነው በዚህ መንገድ የቀጠለው። እሷ አካባቢዋ እዛ ስላልነበረ ኦልሞስት ወደ 9ኛ ክፍል ምናምን ነገር ስትገባ ወደ ሌላ አካባቢ ትምህርት ጀመረች። ከዛ በስልክ ሆነ የምትደዋወሉት ምን ደዋወለው ትንሽ ምን አዲስ አለ ምናምን የሚለውን ነገር ብቻ ማለት ነው። ግን እኔ ደግሞ ቤት ውስጥ ያለ ቻሌንጅ አለ መስበር የምፈልገው በቃ ሰርቼ ራሴ መለወጥ ፋሚሊ መለወጥ ምናምን በዛ ታይም ላይ በቃ ከሷ ጋር እንትናችን ጓደኝነታችን እየጠነከረ ሲመጣ ትንሽ ፍቅር ወደሚሉት ነገር አደገ። በዛ ታይም ያንን ቻሌንጅ መቋቋም አንችልም። ፍቅር ገና ነን እንዴ በጣም ፍቅር ኦልሞስት በጣም 10 አመት ነው ይሄ ታሪክ እንዴ ይሆናል አይደል? ኦልሞስት ማጠብ የጀመርኩበት ታይም ነው። ስለዚህ በዛ ሰዓት በጣም ይከብዳል ግን ወደ ፍቅር ወደሚሉት አደገና ከዛ ግን ሁለታችንን መሸከም የማንችለው ነገር አለ። ዝግጁ አይደለም ለዛ እድሜ ያው ግንኙነቱ ስለነበረ ይሄ መገናኘቱ ምናምን ስለነበረ ያንን እናስብ አደረገን። ግን ያው ቤት ውስጥ ያለ ቻሌንጅ ስራ ራስን ማሸነፍ ምናምን ስለነበረ ገና አይደለንም ወደሚለው መተን ኦልሞስት አቆም ነው። እሺ ምክንያቱም እኔ ቻሌንጅ ቤት ውስጥ ያለው ኩክ ማድረጉ ስራ መስራቱ እንደቀጠለ ስለሆነ ይሄ ለዚህ ነገር ገና ነን ትክክል ብለን የሆነ እንደ በይደር እንደማሳደር አይነት ነገር አደረግነው። አተውርም ዝም ተባባለን። ለበዓል እንኳን አደረሰሽ እንባባላለን። ከዛ በዚህ መሃል ያው እኔ ሹፌር ሆንኩኝ። እሷም ትምህርቷን እንትን ያለች እየገፋች መጣች ምናምን ኮሌጅ ገባች። ኦኬ እሺ ኮሌጅ ልክ ስትገባ እንደ አዲስ ያው እኔም ኦልሞስት ያደኩ ነው ስራም እየሰራ እሷም ኮሌጇን እንትን ያለች ነው ሹፌርና ኢንጂነር ያለው ምናምን ድጋሜ መገናኘት ጀመርን። ኦኬ እሺ ከማን መጣ ጥያቄው? አጋጣሚው የሆነ ተተሳሰባለ አይደል እንዴት ነሽ ምናምን በሚለው እንትን አለን ድጋሜ ፍሬንድነት ጀመርን ማለት ነው። ከዛ በዚህ መሃል ያው እንደዛዎች ጊዜዎች እንትን ይያሉ ድጋሜ እኔ ራሴን ማሳደግ ነበርብኝ። አንተ በቃ እድገት ብቻ ነው የሚታየው በቃ አው ታይሙ የሆነ ስቴፕ ላይ መቆም አልፈልግም። ትክክል ባለው ነገር ማለት ነው። ምክንያቱም ትምህርት አቆም ያለው ስራ ጀምር ያለው በስራው ደግሞ የተወሰነ ስቴፕ ማደግ አለበት። ላይፍ ብቻ በጣም ገብቷል ማለት ነው። የሆነ እዚህ ጋር እንደማይቀር ገብቷል። አው ደግሞ በሰዓቱ ደስ ከሚል ነገር የተነሳ ከየኔ ኤጅ ጓደኛ ብዙም የለኝም ነበር። ትልልቅ ሰዎች ናቸው። ሌላ ነገር እንድታስብ ሳይሆን በቃ ላይፍን በቃ አትሊስት እነሱ ያዩትን ነገር አንተን ያሉ ይመጣል። በጣም በቃ ማሻሻል ነበር። ከዛ በዛ መሃል ራሴን ማሳደግ ፈልጌ ስለነበር መንጃ ፈቃድ አውቶ ነበር። አውቶ ያን ያህል ብዙም አትነዳበትም እስከ 8 ሰው ምናምን ነው እና የሚሆነው አይታወቅም ምናምን ህዝብ አንድ ወደሚለው እንደክ በሚለው ወደዛ ከፍ ለማለት አሰብን። ያው ሴቭ ባደረኩት ህዝብ አንዱ አወጣ ህዝብ አንዱ ተምሮ ያወጣው እዛው ድርጅት ውስጥ እየሰራው ቀኖች ስለሆኑ ራስን ማሳደግ ስለሆነ ይፈቅዱልኝ ነበር። ከሷ ጋር ነገርኩ የነበረው ሪሌሽን እንደጀመረ ነው አጠነከር ነው። በመሃል እኔ ፑሽ ያደረኩኝ መጣው ስለ ሪሌሽኑ ላይ
እየገፋው መጣሁ። እሷ ደግሞ ትምህርቷም አለ ፋሚሊም አለ ምናምን በቃ ድጋሚ ሀፕን አደረገ። ተለያያችሁ? ድጋሚ ተለያየ። ያው የትልቅ ጸብ ምናምን ነው ሳይሆን ራስን ከማሳደግና አሁንም ጊዜው አይደለም የማለት ነው እና ረጅም ዝምታ ተባባለና ኦልሞስት የሆነ አመት ምናምን ዝም ከተባባልን በኋላ ገና ወጣት ነህ ከጓደኛ መያዝ አለብኝ ወይስ ምናምን ወደሚለው ከራሴ ጋር እየተማከርኩኝ ባለሁበት ሰዓት ተደወለልኝ። ራሷ ደወለች። ላገኝ እፈልጋለሁ በሚለው ደወለች። አትናፍቅም? በመሃል ነበር ትናፍቀኛለች። በጣም መልካም ሰውና ረጋ ያለች ሰው ነች። ልትረሳት አትችልም። ያን ያህል ደግሞ ፑሽ ማድረግም ደግሞ አልፈልግም። እኔ በመሃል አቁሜበት የነበረበት ታይም አለ አይደለ? ላይፍን ቻሌንጅ ማድረግ አለብኝ ብዬ በነበረበት ሰዓት እሷም የራሷ ውሳኔ ነው በቃ እዚህ ጋር ብሬክ ማረው ማለት ነው። ያንተም ግን የፍቅር ግንኙነት ጀምረን ነበረ። ጥሩ ጀምረን ነበር። አፍቅራችሁ በቃ ነበር። ግን በቃ እንትኑ ነው እድሜው ያ ሰዓት ፋሚሊን ትፈራለህ እንዳውን ጊዜ ምናምን አይደለም። ከዛ በኋላ ግን በቃ ግንኙነት ከሌላ ሰው ጋር ልጀምር ጓደኝነት ምናምን ትላለህ። መያዝ አለብኝ ብለህ ወሰንክ? እንደ እድሜ ማለት ነው። በዛ ቅጽበት ደወለች እንገናኝ ስትለኝ ኦኬ ተባብለን ስንገናኝ ራሴን በጣም ቁጥብ አድርጌ ምናምን ነበር እንትን ያልነው። በዛ በመራራቁ መሀከል ውስጥ ያን ያህል ረጅም ጊዜ አይመስልም። ተገናኘን፣ ሁለታችንም ደስተኞች ነበር። በነጋታው እየተገናኘን እና የደወለችበት ቀን አስተርእዮ ማርያም ቀን ነው። በ21 የደወለችበት ቀን እሺ የአመት አስተርእዮ ማርያም ነበረች። ያን ቀን የደወለችው በዛ ቀን ማውራት ጀመረን፣ መገናኘት ጀመረን። ከያኔ ጀምሮ በቃ ሰላም ወረደ ማለት ነው። በዚህ መሀከል ላይ በመሀል ሲስተር ተመረቃ መታ ነበር። እሺ ስራ ጀምራ ምናምን ነበርና የቤቱ ሸክም ቀለለልኝ። ትክክል። እሺ ከዛ ሪሌሽናችን ከሷ ጋር ጀመረ ማለት ነው። ከዛ ይሄ ሪሌሽን ከሷ ጋር እየቀጠለ ሲስተር በመሀል አገባች። ሲስተር ካገባች በኋላ ያው መልሼ ኩክ ማድረግ ድጋሜ ኩክ ማድረግ ጀመረ እና ኩክ ማድረግ ጀመረ ምናምን። ግን አንተ ኩክ ስታደርግ አትማረም? ኢንጆይ ነው የምታደርገው? ኩክ አደርጋለሁ፣ ወጥ ምናምን የምሰራው፣ ቤት አጸዳዳለሁ። እንጀራ ግን እንደ እናቴ የእናትን ፊሊንግ አላውቅም። እኔ እናታችን በልጅነት በእኔ አብሶ የመጨረሻ ልጅ ስለሆንኩኝ በጣም በልጅነቴ ነው የሞተችው። ስቲል ነው ፒክቸሯን በፎቶ ነው የማውቀውና ጆሮ ላይ የሚቀር ድምጦች ናቸው ያሉት እና እንደ እናት ሁና እንጀራ እየጋገረች ብዙ ነገር ሼፕ እያደረገች እየተቆጣች ያሳደገችን ጎረቤታችን የእናቴ ጓደኛ ኦልሞስት ለኔ ደግሞ እናቴ የሺ መኮንን የምትባል በጣም መልካም እናት ሁሌ ኮሚቴ ሆና እንጀራ ትጋግርልናለች። እግዚአብሔር ይስጣቸው በጣም እንጀራ ትጋግርልናለች። ኩክ በማድረግበት ሰዓት ደግሞ ልጆቿ ምናምን ነገር እንዴት እንደሆነ ምናምን ነገር እንትን ይሉኝ ነበር እና ይሄ ሁሉ ነገሮች እንትን ካሉ በኋላ ሲስተር ካገባች እና መልሼ ወደ ኩክ ከተመለስኩኝ በኋላ አሁን አለው የሚል ወገን መጣ። ያው ነው ባለቤቴ በቃ ማገዝ ፈልጋለሁ በቃ ስራ ደክመ እንደዚህ ምናምን አለች። ከዛ ከሲስተር ጋር አስተዋወቅኳቸው። ፋዘርን አላስተዋወቅኳቸው። ፋዘር ቀን ስራ ስለሚውል አይገናኙም ነበር። መታ ኩክ አድርጋ ቤት ባለቤቴ ፍቅረኛ በነበረች ቤት መታ ኩክ አድርጋ የሚበቃንን በዛ አድርጋ ሰርታ ምናምን ፋዘር ከመምጣቱ በፊት ሹልክ ትላለች። ሊመጣ ምን ጓ ማለት በጣም ደስተኛ ነው የሚሆነው። ፈታ አድርጉ ምናምን ነው ያሳደገን። ግን ትፈራለህ፣ ታከብራለህ። በዚህ መስመር እየቀጠልን ሪሌሽናችን እያደገ ምናምን እሷም እየተማረች ምናምን በዚህ ማለት በቃ ፋዘር ጓደኛ ካለ ማስተዋወቅ ምናምን ወደሚለው መጣ። አስተዋወቅኩት ፋዘርን። ወንድም የሚያውቃታል። ፋዘርን አስተዋወቅኩት። ደስ አለው። ከዛ በኋላ ቢገናኙም ኖርማል ነው ኦሬዲ ስላስተዋወቅ በዚህ ወይ አስተርእዮ ማርያምን ስለሆነ በዛ ዕለት ስለነበረ እርቃችን እንትን የተባለው በስሱም ቢሆን አስተርእዮ ማርያም ምስኪንን እናብላ እሷ የደወለችበትን ሰዓት ተጠረቃችሁበትን ሰዓት ሳንጋባ ጀመር ነው። ስቲል አሁን እንደዛ ታደርጋላችሁ? ስቲል ነው ባለን በአቅማችን ለምስኪኖች በአመት አንዴ ነው ያን እናደርጋለን። አንድ ጓደኛችን አለ ሰለሞን ይባላል። አዲስ አመት ልክ በአንድ እንደሆነ በሁለት ምናምን እነሱ ጋር ምሳ እንሄዳለን። ኦኬ በነጋታው ዋዜማ በመነጋታው ጀማው ፍሬንዶች ምናምን ምሳ እንሄዳለን። እሺ እሷም ትሄዳለች እና በመሃል በቃ ትምህርቷን እንጨርስ ነው ለምን ፕሮሚስ
አላረግላትም ብለህ አሰብክ? ከዛ አብርሽ የሚባል በጣም በቃ እንደ ትልቅ ወንድማችን አለ በጣም የምንወደው እሱንም አማከርነው። በቃ ለምን እዛ የበዓሉ ማግስት እዛ ሰሌቤት እንስንል ለምን አይሆንም እዛ ተገዝቶ ተቀምጧል ቀድሞ ተዛፈርማከረው እዛ ለምን አይሆንም ምናምን ተባለ። ጓደኞቹ ተሰበሰቡበት ምናምን አልጠበቀችም በርክክ አልኩል በርክክ ካልኩኝ በጣም አልጠበቀችም። በቃ ከጓደኞች መካከል ራሱ የሚያውቁ ሰዎች ነበሩ ምንም ማያውቁ ምንድነው የተመረከከው ቆንቆበት ነው ምንድነው ውስን ሰዎች ነን ውስን ፍሬንዶች ነን ያማከርካቸው? አው ቀድመን እዛ እናደርገዋለን ብለን አላሰብንም። ተገዝቶ ተቀምጧል ግን በምን አይነት ቦታ እንደምታደርግ ገና አልወሰንም። ከዛ ደስ የሚል ጊዜ አሳለፍን። በዛ ያሰርነው ያጠነከርነው መጣ። ከዛ ፋይናሊ ያው እሷ ትምህርት ወደ መጨረሱ እንተሰጠ ወደ መኖር እድሜያችን አሁንም ገና ነው። ግን የምናስበው ትልቁን ተቋም ነው የምናስበው ይሄ የትዳር ተቋሙን ነው የምናስበውና ከዛ በዚህ አጋጣሚ ፋዘር አባቴ በጣም በቃ እናትም አባትም ሆኖ ስላሳደገኝ በሱ ድርድር አላውቅም። ታውቃለች እሷን በጣም ነው የምወደው። እሱ ምን እንትን አለ እንትን ማለት ካሰባችሁ ምን ካሰባችሁ ከዚህ አትራቃሪ አሁን ቶሎ አድርገው አጣይ ነው ብታረገውም ከኔ አትራቅ ከዚህ አትራቅ ማለት ታስዋት እና ትንሽ ቤት ነበረች ያከራያት የነበረች ቤት ነበረች ትንሽ ቤት እሷን እንደሚሆን አርገ እዚሁ ግባሪ እዛው አካባቢ ማለት እዛው ግቢ ውስጥ ማለት እሺ ከወጣትነቷ ላይ ኢነርጂው አለ ምናምን እሺ እንዴት እናርግ ገና ለተጋብተን ምናምን ይሄንን ሴታፑን ከመናስተካከል የቤቱን ካሁኑ ለምን አንጀምርም ተባለ። በቃ የሆነ ወድቀን ጓደኞቼ በጣም ስቲል አብረውኝ ናቸው ሁሉ የሚያግዙ የሰው ደስታ ደስ የሚላቸው በጣም መልካሞች ጓደኞች አሉኝ በጣም እና በቃ ይፍረስና ትንሽ ቤት ነች ልታድሱት ይፍረስና ተባለ። ኦኬ ተባለ። ወድቀን አፈረስ ነው እሺ በማል ፓርቲሽን የነበረ ጭቃ ቤት ነበር ምናምን እሱን አፈረስ። መጀመሪያ ማፍረሱ ነበር ቆሻሻው ምናምን ነገር የፈረሰው ማውጣት ነበር እሱን አወጣ። ከዛ በኋላ ምናምን ተናሳየን እንደዚህ መሆን ይችላል በቀላሉ ምናምን ነገር ተባለ ተሰራ። ከዛ በኋላ ኩኪልሽ ማርያም ነው በጣም ይሄድ ነበር አንተ ከጓደኞቼ ጋር ለብቼም እሁድ ነው ይሄድ ነበር ደብረ ብርሃን ምናምን ኩኪልሽ ማርያም እጂ ነገራት ምናምን እመጣለሁ። ከዛ ከሷ ጋር እንደዚህ እርቁ ሪሌሽኑ ጥሩ ሲሆን ይሄድ ነው እዛ ነው አብራችሁ ተያይዘን ሄድ እሺ በመጀመሪያ ማለት ነው እዛ ሄደን በቃ ደስ የሚል ጸሎት አድርገን እዛ ነው ቃል የተገባባልን እንጋባለን። በቃ ጥሩ ባለውንሽ አልኳት ጥሩ ሚስት ለሆነ ምናምን ተባለን ፕሮሚስ በቃ በለው ሰው ቃል ገባችሁ እና በቃ እዛ አንቀርም የሆነ ቻሌንጅም ሲኖር ምስጋናም ሲኖር እንሄዳለን። ፈጣሪ የሚጨመርበታል ያግዘን ነበር በጣም እና ቤቱ ምናምን ተሰራ። ከዛ አሁንም ድጋሜ የሆነ ውድቀን ፍሬንዶች እኛን እንቀደም የመንቀባዋል ጓደኞች በጣም መልካም ጓደኞች አሉ በጣም በቃ እኛ ነን የምንቀባው ቀለም ምናምን ውድቀን ተመጣ ቀለም ምናምን ተባለ። ቀለም ተቀባ ቤቱ ቀለም ተቀብቶ በቃ ባዶ ተዘጋጅቶ ባዶ ቤቱ ነው ዝም ብለን ነው የቡና ይፈላበታል ነው ሞቅ ለማድረግ ከዛ በዚህ እንደዚህ መሃል ድጋሜ የጓደኞቻችን እንደ ማህበር ነገር አለ ግንኙነት ሲያገባ ሰው ይወልድ ምናምን እንደሚባለው እነሱ ድጋሜ አሁንም ምን ይሰላቅ መዋጮ አድርገው ባለቤትን ይዘው ሄደው ያንሶላ ብርድ ልብስ ለወንድ ለጀማሪዎች እሷን ይዘዋት ሄደው ይሄ መክተፊያ ምናምን ለጀማሪ የሚሆነው አንድ ድስት ምናምን አድርገው መጡ። ከዛ በረከት የመጣ እኛም ደግሞ ቃ ወደ ማሟላት ምናምን እየመጣ ተመረቀች አስመረቅናት ተመረቀ ጨረሰች። ቀለበት አስቀድመን ገዝተን አስቀመጠ ቀድመ ተጠንቀቀን በቃ ነው ትሄደሽ በቃ ተጠንቀቀን ማለት ነው። ሽማግሌ በትልቁ ትልልቅ ሰዎች ያሳደጉኝን አካትቼም ሽማግሌ ልከን እሺታው ተፈጠረ። ተፈራርመው ብለው ይምጡ ተባለ።
በስነ ስርዓት ማዘጋጃ ተፈራርመን እግዚአብሔር ይመስገን ደስ የሚል ቀን ነበረ። ሰርግ የመደገስ አቅሙ የለን በታይሙ ገናዎች ነን እንሰራለን፣ ግን ያን ሰርግ መደገሱ እድል ውስጥ ገብቶ የማይሆን ብር ሴቭ እናደርግ ነበር እኔም እሷም ማለት ነውና ሴት ልጅ እንደመሆኗ ሰርግ ባትፈልግ እኔ ጋር ያለ አመለካከት መስክና ፎቶ ፕሮግራም ሊኖር ይገባል ተባብለን በዛ እንትን ብለን ብር ሴቭ እያደረግን ነው። ብር ሴቭ አድርገን ታርጌታችን ሞላ ለልብስ ለመስክ ለስቱዲዮ ምናምን። ከዛ እዚህ ጋር አንድ ሀሳብ መጣ። በጣም ብልህና አስተዋይ ሰው ስለሆነችም ነው ያገባዋትና አንድ ሀሳብ መጣ። ይሄን ያህል ለፍተን ደክመን እንትን ብለን መስክ ስቱዲዮ ብለን ይሄንን ብር እንትን ከምንል ሴቭ እናርጋው ነው። እሷን ሽብት እንደዛ ከሷ መጣ። ነገ ስንወልድ 5 ዓመት 10 ዓመት ላይ ከልጆቻችን ጋር ፎቶ መነሳት እንችላለን። እሺ እና ከዛ በፊት ግን በመሃል ባሉት ሞመንቶች እንዳለ ፎቶ እንነሳለን፣ ችግር የለብንም። እንደዛ አለች። የምርሽ ነው? በቃ ኦኬ ተባባለ። ብሩን ሴቭ ማድረግ ጀመርን። ህይወት እየቀጠለ መጣ። ከዛ እንደዛ ብር ምናምን ስናደርግ አሁንም አንድ ስቴፕ ማደግ አለብን። አጠገባችን ጓደኞቻችን መልካሞች ናቸው፣ ያማክሩዋል። ምን ይለዋል? ከመኪና እንግዛ፣ አነስ ያለች መኪና። እሺ በካሜራዎቹ ምናምን ብር አጠራቅማችሁ መኪና ልገዛ ሰዎች በቃ ያኛው አለ አድ ጨምረን በቃ መኪና እንግዛ። አንድ ስቴፕ ደግሞ እስቲ እንድረግ አንበሳ ናቸው ምናምን ብለን መኪና ገዛ። መኪና ገዛክ? ከዛ ነው አነስ ያለች መኪና ዳማስ መኪና ገዛ። ከዛ በቃ በሱ ስራዬን እዚህ ጋር ሰራለሁ። በጣም ቆንጆ ድርጅት ስለሆነ የምሰራው ሰፖርት ስለሚያደርጉኝ እንት ስለሚል ስራዬን መልቀቅ አልፈለኩም። ለኪራይ ሰጠነው መኪና ኪራይ ያመጣ። በዛው ህይወት እየቀጠለ ህይወታችንም በጣም ሌክዠሪ እንትን ምናምን ባትለው ጥሩ በጣም ስቴብል የሆነ ህይወት እንኖራለን። ከዛ በዚህ መሃል ያው መውለድን መባረክ ምናምን ታስባለህ። ለኮንክሌሽን እንሄዳለን፣ እንጸልያለን። ወጣቶች ነን። በላይፋችን እንደ እድሜያችን ሳይሆን በጣም እንትን ብለን የምናስበው ገና ቀስ ብለን ሰርተን ልጅ እንወላለን የሚለው እሳቤ የለን። እየሰራን ነው። አሁን ላይ ፈጣሪ መልካም ፍቃዱ ነው እንድንጋባ፣ ለመባረኩም መልካም ፍቃዱ ስለሆነ ብንወልድ ምናምን ብለን እንትን አለን። አረገዘች። እሺ እግዚአብሔር መልካም ፍቃዱ ሆነ ምናምን ጊዜው እየሄደ መጣ። በዛ ጊዜ መካከል ላይ ኦልሞስት ወደ 6 ወር ስትል አልትራሳውንድ ምናምን ስታይ ፌል አድርጓል። ከዛ በጣም ከባድ ሞመንት ነበር። ምክንያቱም በጣም ነው የምወዳት፣ በጣም እንድትጎዳብኝ አልፈልግም ነበርና ከባድ ታይም መጣ። እንደውም መቤቴ ምናምን ብለን ጸልየን እንትን ብለን በቃ ከሆነ ሆነ ብለን ጸልየን ምን ብለን ድጋሜ ሌላ ቦታም ቼክ ስናደርግ እንትን ማለት አለ ፌል አድርጓል። በቃ መውጣት ነው ያለበት ተባለ። በጣም ከባድ ጊዜ ነበር። እንደዛ ሆኖ ወጣ ከብዙ ፔኖች ጋር ማለት ነው። ከዛ ያ ጊዜዎች አለፉና እዛ ጊዜ ላይ የተነጋገርነው ነገር ቢኖር ገና ወጣቶች ነን፣ ጊዜ አለ። ይሄ ነገር ሊሰብረን አይገባም። እግዚአብሔር መልካም ፍቃዱ ከሆነ ገና ያንበሽብሸናል ምናምን ብለን ያንን ኢሹ ላናነሳ በቃ ኑሯችን እንድንቀጥል እንደመጀመሪያው ጀመርን። ከዛ በዛ ጊዜ ህክምና ያው ቼክ ምናምን ነገር እያደረገች ድጋሚ እንትን ማለት ፈለግን። ዝግጁ ስትሆን ድጋሚ የመጣ እድል ደግሞ የማይጠበቅ እድል ነው። ድጋሚ ያረገዘች ድጋሚ ያረገዘች። ከዛ ማርገዟ ብቻ ሳይሆን ወደ 3ኛ ወር አካባቢ ላይ የሰማነው ዜና 3ኛ ወር ላይ ስንደርስ ቼክ አፕ ስቴጅ የሰማነው ዜና የማትጠብቀው ዜና ነው። እንዴት? እግዚአብሔር እንደሚከስ። ትክክል። እግዚአብሔር አንተ በሱ ካመንክ በሱ ከተደገፍክ ሁሉ ነገር እንደሚሆን እንደሚስተካከል ምን ሰማችሁ? ከ3ኛው ወር ላይ አልትራሳውንድ እንትን ስትባል መንታ በሰማ እግዚአብሔር ይመስገን መንታ ያሳየና በጣም ደነገጥን። የደነገጥነው ለመንታ ሳንፈልግ ምናምን ቀርቶ ሳይሆን ምን አይነት ካሳ ነው በቃ ፈጣሪ ለካ ያነጋገረን ነበር። አላማረር ነው በእርግጥ ለመናገር ካንተ ተሰጠናል አንበሸበሸናል ብለን ነው እንትን
በቃ በዛው እየቀጠለ መጣ። ገፋች ትናለች ልጅ ኦልሞስት ፋይናሊ ላይ ያው ኪሎአቸው በጣም ልጆቹ እየጨመረ ሲመጣ በቃ ኦፕራሲዮን ማድረግ ነው አለብሽ ነው ተባለች። በዚህ አጋጣሚ በጣም ታፈናሉ ደግሞ እና ዶክተሩ በጣም ምርጥ ዶክተር ነበር። ዶክተር ገነነ ይባላል። እሺ በጣም በመጨረሻ በቃ በምጥ ለማዋለድ ነበር ፈልጎ የነበረው ግን ኪሎአቸው በጣም እንትን ሲል ከዚህ በኋላ አንቺ እንፈልግሻለሁ ነው ያላት። ስለዚህ ኦፕራሲዮን አድርግሻለሁ አላት። በኦፕራሲዮን ልጆቻችን ተወለዱ። እግዚአብሔር ይመስገን። በጣም የሚያማምሩ በጣም በቃ በወጣትነት ገና ልጆች ነን። በዚህ እንትን እድሜክ እንደዚህ መባረክ እና ደግሞ የካሳው ፍጥነት በጣም የሚገርም ነበር። ከዛ ሲወለዱ አንደኛው 2.9 አንደኛው 3.4 ኪሎአቸው ትልቅ ወለደች። እግዚአብሔር በቃ ቀን አደረጋት። በንጋታው ነው ቤቱ ላይ ገባ ነው። ህይወታችን በዚህ መንገድ እየቀጠለ እግዚአብሔር በልጅ እንደዚህ ተባርከን እንትን ያለ ልጆቻችንን እያሳደግን ደስ በሚል መንገድ እየኖርን በቃ የእግዚአብሔርን ማን አላቻቸው ልጆቹን አንደኛዋን ኤሊያና አንደኛዋ ሜሎና ሁለቱም ሴቶች ናቸው። በጣም ቆንጆ እንትኖች በጣም ደስ የሚል መባረክ ኤሊያናና ሜሎና ናቸው። እግዚአብሔር ይመስገን። ባለቤቴ ጽዮን ጌታቸው ትባላለች። በጣም መልካም ሚስት። በጣም አንዳንዴ ፈጣሪ ምድር ላይ ሰው ይሰጣል። ትክክል አንተ እንዲያግዝ እንዲረዳ እሱ ወርዶን እንትን አይልህም ሰውን የሚልክልህ ደግሞ ከሱ ዘንድ የሆኑ ደግሞ በቃ ይባረካል። በቃ መልካም ነው። ህይወቴን አቀለለችልኝ። በቃ ያውን እኔ አሁን ሰው ሲያኝ እንደዚህ ምናምን ነገር ይላል አንተ ሁለት ልጅ አለ ምናምን ደግሞ ሰው እኮ ስቴኬ ልጅ ደና ነው አይደለም ልጆች ደና ናቸው ልጆች ደና ናቸው ምናምን አንተ በጣም በቃ በዚህ እድሜ እንደዚህ መባረክ እንደዚህ እንትን ማለትና ደግሞ የሷ ጥንካሬ ይገርምሃል። የባለቤቴ በቃ ልጆቿን እንዴት አድርጋ አንተ እንደምትል የባለቤቴ እናት በጣም ነበር የምታገዘን። እግዚአብሔር ይመስገን። እና በቃ በጣም በቃ የሷ ጥንካሬ የባለቤቴ ጥንካሬ ይገርምሃል። ሁለት ልጅ ያዘቻት መስላል ያላት በቃ ሞራሏ ልጆቿ ላይ ስታየው በቃ ደስ ይላል። ልጆቹን ስታያቸው አሁን ኦልሞስት 1 አመት ከ7 ወር አካባቢ ሆኗቸዋል። በእግር ይሄዳሉ ይጫወታሉ። በጣም በቃ ፈኑና ቤታችንን ካሰክ ማታ በቃ ቀን የሚሆነው ቤት ጨዋታቸው እንትናቸው ምናምን በቃ ደስ የሚል እና የፈጣሪ ምህረቱ ካሳው በጣም የፈጠነ ነው። ሰው ያስፈራራል። ትክክል። ስለ ትዳር ያለና አመለካከት ወጣቱ ነህ ማግባት እንደሌለብህ አይነት የሚመክር ሰው አለ። ወጣቱ ነው ገና ነህ ገና ወንድ ልጅ በደንብ መብሰል አለበት ምናምን ይላል። እና መብሰል የእድሜ ቁጥር አይደለም። ትክክል ገብቷል። ራስህን ባለክ ነገር በማንበብ ከአጠገቦች ካሉት ሰዎች በመማር ምክንያቱም በመማር አላስፈላጊ ነገሮችን ትተዋለህ ጥሩ ነገሮችን ይዘህ እንትን ትላለህ። ላይፍ ደግሞ እሱ ነው እና ሊያስፈራራ አይገባም። በቃ እኔ ያንን ነው ያየሁት። አልፈራም እኔ እንትን ባይሉ ልታገባ ምናምን ስለ ላገባ ነኝ አልፈራም። ከዛ ፈጣሪ እኔ እንደው ማለት ነው አንዳንዴ ይሄ የሚታወቅ ሰው በጣም ሪሌሽኑ አታች ምናምን የሆነ ሰው በቃ እንትኑን ሪሌሽኑ ጥሩ አድርጎ ከገነባ መጋባት አለበት። በቃ ቀሪውን አብሮ ያድጋሉ እየጨመረ ይላል። በዛ ነው የማምነው እኔ። ትክክል። ስለዚህ እኔም ላግባ በጣም የምደግፈው ነገር ነው። በዚህ እድሜ በእንደዚህ አይነት እድሜ በቃ ጥሩ ታይም ነው እና ይሄ ሰርተን መስሪያ ሰዓት ነው ምናምን ይባላል። ትዳር መስራትን አይገድብም። እንደውም ትዳር ስታገባ በደንብ መስራትን እንድታስብ ያደርጋል። ልጅ መውለድ እንዳተኛ ያደርጋል። እንድትሮጥ ነው የሚያደርገው። እኔ አሁን በተጨማሪ ነው ኖርማል አሁን እኔ ካገባው ኦልሞስት አሁን ወደ 4 አመት ምናምን ሊሞላኝ በዚህ 4 አመት ውስጥ እኔ አንድ ስራ ብቻ አልሰራም። እቁብ ሰበስባለሁ። ሁለት እቁብ ምናምን ሰበስባለሁ። ሳምንት የወር ምናምን ሰበስባለሁ። ለምንድን ቤቴን ላይፌን ማስተካከል አለብኝ። በዚህ በአንድ ስራ ብቻ መቆም እንደሌለብህ ምናምን እንትላለህ። ግን ምንድነው ኖርማል ይሄ አሁን ሳታገባ ሳትወልድ ምን ሳትል ሰርቼ ብር አምጥቼ ምን ብዬ ምናምን ስትል
ልትተላለፍ ትችላል። ታይሙ አሁን ነች። ምክንያቱም ብሩን ስራው ምናምን ስትል አንዳንዴ አጠገብ የመጣን በረከት ላታይ ትችላል። ልክ ነው። ምክንያቱም አጠገብ መታ ወንድም እያለች ስራን ስትል እንትን ትላለህ። አግብተህ መስራት ትችላል። እንዲሁም ድጋፍ ትሆናለች፣ ታበረታለች ምናምን ትላለች። ይሄ የለውጡ ጉዳይ የጊዜ ጉዳይ ነው። ሰው ከሰራ እንትን ካለ ማደግ ይችላል የሚል እምነት አለ። አሁን እንደቆምንበት ቁመን አንቀጥልም፣ እናድጋለን። ፈጣሪን ተንተርሰ ታድጋለህ። ምን ትላለህ? በዛ አምናለሁ። ይሄ የኔ ቦታ አይደለም። ከእግዚአብሔር ጋር ገና ረጅም መንገድ ከእግዚአብሔር ጋር ከባለቤቴ ከልጆቼ ረጅም መንገድ ይታየኛል። እሱን ደግሞ እንዲያሳካልኝ ነው ምኞቴ። ያ ነው። በጣም ደስ ይላል። ይሄን ሁሉ ቻሌንጅ አሳልፈ በ14 ዓመት በልጅነትክ ይሄን ሁሉ ስራዎች ሰርተክ ይሄን ሁሉ የፍቅር ህይወት አሳልፈ እግዚአብሔር ደግሞ በትልቁ ክሷልና ደግሞ ይሄ ጅማሩ ነው እንጂ ፍጻሜ አይደለም። ከዚህ በላይ ደግሞ እግዚአብሔር ያሳካልክ። አሜን። አንተም እዚህ ድረስ አክብረን ስለመጣክ ከልብ አድርገን ባያየና መሰግናለን። እኔም በጣም ቲቲ ቲዩብን እመለከታለሁ። ያለውን ተነሳሽነት ያላችሁን እንትን አደንቃለሁ። እዚህም ላይ ተጋባዡኝ በመምጣቴ ይሄንን ደስ የሚል ኢንተርቪው ስላደረግን በጣም ደስተኛ ነኝ። እኔም በጣም አመሰግናለሁ። በጣም እውነት እግዚአብሔር ያክብርልን። እኔም በጣም አመሰግናለሁ። እንደምን